ላይቪን እያዘጋ ነበር የሚያስፈራረኝ። ምንም አታመጭም እያለኝ ይሄንን እናቱም ታውቃለች፣ እህቱም ታውቃለች፣ ሁሉም ቤተሰቦቹም ያውቃሉ እኔን አቢዝ እንደሚያደርገኝ። እናትና አባቴን ድጋሚ አያሳየኝ። እኔ እንደዛ ላረጋት ምን እንደተፈጠረ አላውቅም። ይህንን ቪዲዮ ለማየት የከፈታችሁ በሙሉ ከመጀመሪያው እስከ መጨረሻው ድረስ እንድትመለከቱና እንድትከታተሉ እጠይቃችኋለሁ። ምክንያቱም ጥቂት አይታችሁ የምታቋርጡ ከሆነ ምናልባትም ሚዛናዊ ያልሆነ ግንዛቤ ወይም ደግሞ ትክክል ያልሆነ ግንዛቤ ይዛችሁ እንድትወጡ ሊያደርጋችሁ ስለሚችል የግድ ከመጀመሪያው እስከ መጨረሻው ማየታችሁን እንዳትረሱ ለማለት እፈልጋለሁ። እንግዲህ በትናንትናው ምሽት በጣም አነጋጋሪና አወዛጋቢ እንዲሁም ያልተጠበቁ ክስተቶች የተፈጠሩበት የታዋቂዎቹ ቲክቶከሮች የጆን ዳንኤል እና የጃኒ ጉዳይ አሁንም በአወዛጋቢነቱ ቀጥሏል። እነዚህ ክስተቶች ታዲያ ተመልካቾችን የትኛው እውነት ነው ብለው እንዲጠይቁ አድርጓቸዋል። በሁለቱ ወጣቶች መካከል በነበረው ክርክር በወጡ ቪዲዮዎች ምክንያት ወንጀል የሚመስሉ ከባባድ ነገሮችም እንደተፈጠሩ ተመልክተናል። በጣም ነው የሚደብረው። አሁን የተነሳሁት ካልጋ በጣም ደብሮኛል። ምን እንደተፈጠረ አላውቅም። እኔ ምንም አልፈልግም፣ ድራማ አልፈልግም። እኔ ማስተዳድረው ቤተሰብ አለኝ። እኔን የሚጠብቁ ከኔ የሚጠብቁ ቤተሰቦች አሉ። ተይኝ፣ በእግዚአብሔር ስለ እግዚአብሔር ተይኝ ጃኒ። በቃ አዲስ ህይወት አለኝ፣ የራሴን ህይወት ልኑርበት። እንባ ፈሶባቸዋል፣ ንዴት ብስጭትም ተገልጦባቸዋል። ነገሩ በጣም ተጧጥፏል። የአዶናይ ዝምታ፣ የጆን ዳንኤል ንዴትና ብስጭት በጣም አስገራሚ የሚባል ሆኗል። እንደምን አላችሁልን? የምወዳችሁ የማከብራችሁ የሀቅና መዝናኛ ቤተሰቦች ቻናላችንን ስለምትመለከቱና ተቀዳሚ ምርጫችሁ ስለምታደርጉን እናመሰግናለን። እንደምታውቁት የእኛ ቻናል ወቅታዊና ማህበራዊ፣ አዝናኝ፣ አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ የሚያቀርብላችሁ ሚዲያ ነው። በዛሬው ዝግጅታችንም የጆን ዳንኤል እና የጃኒን ከፍተኛ ውዝግብ ከመጀመሪያው እስከ መጨረሻው ልንዳስሰው እዚህ ተገኝተናል። በዛሬው ዝግጅታችን የጆን ዳንኤል እና የጃኒን ከፍተኛ ውዝግብ ከመጀመሪያው እስከ መጨረሻው ልዳስሰው እዚህ ተገናኝተናል። የዚህ ሁሉ ውዝግብ መነሻ የሆነው ሮብ ሌሊት ጃኒ ላይቭ ላይ ተቀምጣ በነበረችበት ጊዜ ድንገት የቲክቶክ አካውንቷ ባን ይደረጋል። በዚህም ሳቢያ ታዲያ አዶናይን ጨምሮ በርካታ የጃኒ ወዳጆች በተፈጠረው ነገር አዝነናል፣ ደብሮናል። ስለዚህም የጃኒን ሁለተኛ አካውንትን ፎሎ አድርጉ፣ ተከተሉ፣ ያኛው እስኪመለስ ከጎኗ ልንቆም ይገባል የሚልን መልእክታቸውን አስተላልፈዋል። ጋይስ የጃኒ አካውንቷ ባንድ ሆኗል። በጣም ነው የሚደብረው። አሁን የተነሳሁት ካልጋ በጣም ደብሮኛል። ምን እንደተፈጠረ አላውቅም። አይ ቲንክ ላይቭ ላይ ያለች ነው ባን የተደረገው እና ከዚህ በታች አካውንቷ ታግ አድርጌዋለሁ። ሁለተኛ ባክአፕ አካውንቷ ማለት ነው 700 ሺህ ምናምን ፎሎወር ነው ያለው። 1 ሚሊዮን ፎሎወር ብናደርሰው በጣም ደስ ይለኛል። አራት ፋሚሊ እወዳቸዋለሁ። ቴንክ ዩ ሶ ማች። እንግዲህ ለመፍታት እንሞክራለን። ደውዬ ነበረ እንግዲህ ወደ ስለ ቲክቶክ የሚያውቁ ሰዎች ደውዬ ነበረ፣ ለመመለስ እንሞክራለን ብለውኛል። እሷም ያው በእርግጠኝነት ከነሱ ጋር እያወራች ነው ያለችው እና እስኪ እናያለን። ግን ለማንኛውም ባክአፕ አካውንቷ ፎሎ ማድረግ እንዳትረሱ። እወዳቸዋለሁ። በዚህ መሃል ትናንት ከሰዓት በኋላ ያልተጠበቁ ክስተቶች ተፈጠሩ። ጃኒ በሁለተኛ የቲክቶክ አካውንቷ የቀጥታ ስርጭት እና እንዲሁም ደግሞ በኢንስታግራም ገጿ ላይ ያስተላለፈቻቸው ቪዲዮዎች፣ ፎቶዎች ያልተጠበቁ ነገሮችን ይዘው መጥተዋል። በመልእክቷ ታዲያ የምታጠነጥንበት ዋነኛ ጉዳይ ጆን ዳንኤል ሆኖ ነበር። ከአዶናይ ጋር የፍቅር ግንኙነት ከመጀመሯ ቀደም ባለው ጊዜ ከጆን ዳንኤል ጋር የፍቅር ግንኙነት ነበራት። ያም ግንኙነት ወደ ህዝብ ይፋ ባይሆንም ነገር ግን በውስጡ ጥሩ ግንኙነት እንደነበራቸው አስረድታለች። ይፋ ባልሆነው የፍቅር ግንኙነታቸው መካከል ግን እንዲህ አይነትም ነገር እንደነበረ በዚህ ቪዲዮ ላይ አስረድታለች። ሰላም ጋይስ፣ እንዴት ናችሁ? ዛሬ የመጣሁት የተሰማኝን ነገር ለአመታቶች የደበቁትን ሚስጥር ለነገራችሁ ነው የመጣሁት። አይኑ ሪሌሽንሺፓችን ድብቅ ነበር፣ ኦፊሻል አላደረግነው። እሱም የኔ ጥፋት ሊሆን ይችላል፣ አይሆንም ይችላል፣ አላቅም። ሜቢ አሁን ማወራላችሁ ወሬ ብዙ ወሬ ስላለ ነው። እና ከጆን ዳንኤል ጋር ሪሌሽንሺፕ ውስጥ ነበርኩኝ። ግን ሪሌሽንሺፕ ውስጥ ሆነን ጸባችን ነበር የሚበዛው። በጣም ነበር የሚያሰቃየኝ፣ በጣም ነበር የሚመታኝ፣ በጣም ነበር የሚያስፈራራኝ። ከኔ ጋር ከተለያየሽ አጠፋሻለሁ፣ ከቲክቶክ ትጠፊያለሽ፣ ላይቭሽን አዘጋዋለሁ፣ መስራት አትችይም እያለኝ ለአመታት እያስፈራራኝ ኑረናል። እና አሁን ትናንትና ደግሞ አካውንቴን ባን አድርጎታል። ብዙ ጊዜ ስንጣላ የመታኝ አሉ ቁስሎችን ስክሪንሾት አስቀምጥላችኋለሁ እዚህ ጋር። እና አሁን የመጣሁት እንድታስጠነቅቁልኝ ነው። እኔ ምንም አልፈልግም፣ ድራማ አልፈልግም። እኔ ማስተዳድረው ቤተሰብ አለኝ። እኔን የሚጠብቁ
ከኔ የሚጠብቁ ቤተሰቦች አሉ። ለነሱ ነው የምኖረው እና እንዲያልፍልኝ ለእናንተ መናገር ፈልጋለሁ እና አመሰግናለሁ። አካውንቴ ባን ሆኗል። ከዚህ በፊት ዋርኒንግም ኑሮ ታያቅም ታውቃላችሁ። አሁን ትናንትና ማታ 9 ሰዓት ላይ ነው የተዘጋው። ምንም አድርጌ አይደለም እና ከአመታት በፊትም ላይቬን ሁሌ ነበር የሚያዘጋብኝ። ይሄ ማስረዳለ ቲክቶክ ላይ ብዙ የሚያውቁኝ ሰዎች አሉ፣ እነሱም ያውቃሉ። ሁሌ ላይቬን ያዘጋው ነበር። ሁሌ ነበር የምማጸነው፣ ለምንድን ነው ላይቬን የምታዘጋው እያልኩት እና ስንጠላ በሱ ነበር የሚያስፈራራኝ። ላይቬን እያዘጋ ነበር የሚያስፈራራኝ። ምንም አታመጭም እያለኝ ይሄንን እናቱም ታውቃለች፣ እህቱም ታውቃለች፣ ሁሉም ቤተሰቦቹም ያውቃሉ እኔን አቢዩዝ እንደሚያደርገኝ እና አሁን የመጣሁት በቃ እንዲጠነቀቅልኝ፣ እንዲያርፍልኝ፣ እንድታሳርፉልኝ ነው። አመሰግናለሁ። እንደምትመለከቱት በፎቶዎቹ ላይ አንገቴ ላይ ያንቀኝ ነበረ፣ ፊቴንም ይመታኝ ነበረ፣ እንዲሁም ደግሞ ሌሎች አይነት ማስረጃዎች አሉኝ ያለቻቸውን በሙሉ በእንዲህ አይነት መንገድ በፎቶዎች ለማቅረብ ሞክራለች። ጃኒ የዚህ ሁሉ መነሻ ምክንያት የሆነው አካውንቴ ተዘግቶብኛል የሚለው ሀሳቧ ስለነበረ አካውንቴንም ጆን ዳንኤል ነው ያዘጋው የሚል መደምደሚያ ሰጥታ ነበረ። አሁን ትናንትና ደግሞ አካውንቴን ባን አድርጎታል። ጆን ዳንኤልም ምላሽ ከመስጠቱ በፊት ጃኒ በዚህ ቪዲዮ ላይ ስትናገር እንግዲህ የእሱ ቤተሰቦችም ጭምር ስለ ጉዳዩ ያውቁ እንደነበረ ነው። ላይቬን እያዘጋ ነበር የሚያስፈራረኝ፣ ምንም አታመጭም እያለኝ ይሄንን እናቱም ታውቃለች፣ እህቱም ታውቃለች፣ ሁሉም ቤተሰቦቹም ያውቃሉ እኔን አቢዩዝ እንደሚያደርገኝ። ጃኒ በመጨረሻም ያስተላለፈችው መልእክት እኔ ቤተሰብ አስተዳዳሪ ነኝ፣ ከኔ ብዙ ሰዎች ይጠብቃሉ እና በእኔ ላይ እንዲህ ያለ በደል ምን የሚል ጥያቄም ተማጽኖም ጭምር ነው ያነሳችው። ከዚህ በኋላ ነበር እንግዲህ ሌሎች አወዛጋቢ ክስተቶች እየቀጠሉ የመጡት። ጃኒ እነዚህን ፎቶዎችና ቪዲዮዎችን ከለቀቀች በኋላ በጣም በርካታ ሰዎች ከጎኗ እንዳሉና አይዞሽም የሚሉ መልእክቶችን በሙሉ ሲያደርሱ ነበር። በጣም በከፍተኛ ሀዘኔታ ውስጥም ሆነው ነበር መልእክቶቻቸውን ሲያደርሱ የነበረው። ነገር ግን ደግሞ አንዳንድ ሰዎች ጥያቄ ሲጠይቁ ነበረ። ምክንያቱም ጃኒ እና ጆን ዳንኤል የነበራቸው ግንኙነት በጣም ጥብቅ ነበር፣ አሁን ከአዶናይ ጋር ከመሆኗ በፊት ማለት ነው። እንዲያውም ጆን ዳንኤል እስር ቤት በነበረበት ጊዜ በጣም በከፍተኛ ሁኔታ ስትመላለስ ስትጠይቀውም የነበረችው እሷ ነበረች። ከዚህ ባለፈ ደግሞ ስለ እሱ መልካምነት፣ ደግነት፣ ከዛ ውጭ ያላቸው ጓደኝነት ማለትም በጣም ቤስት ፍሬንድ ነን በማለት ስትገልጽ ነበረ። ወቸ ጉድ ፖድካስት ላይ ይህንኑ ነው ስትመሰክር የነበረው። ይህ ብቻ አይደለም፣ እዛው እስር ቤት ውስጥ ሆና ልደቱን ስታከብርለትም ተመልክተን ነበር። እነዚህ ሁሉ ነገሮች ማድረጓ ታዲያ ያንን ሁሉ በደል ያንን ሁሉ ስቃይ የፈጸመባት ሰው ላይ እንዲህ ያሉትን መልካም ነገሮች ለምንድን ነው ስታደርግ የነበረው? አሁን ካወራችሁ ጋርስ አይጋጭባትም ወይ የሚሉ ጥያቄዎችን ያነሱ ሰዎች ነበሩ። ለማንኛውም እነዚህ ጥያቄዎች እንዳሉ ሆነው ደግሞ ሌላ አወዛጋቢ ነገር ተፈጠረ። ጆን ዳንኤልም ምላሽ ሰጠ በዚህ ጉዳይ። ሌላው ደግሞ የተለያዩ ምስሎችና ቪዲዮዎችን ይዞ በመውጣት ጆን ዳንኤል እንደዚህ አድርጎኛል፣ እንደዚህ አቁስሎኛል፣ አይደለም ሴት ልጅ ወንድ ልጅ እንደዛ አላረግም። እኔ እናትና አባቴ ካዩቸው ዓመት ከ6 ወር አልፎኛል። እናትና አባቴን ድጋሚ አያሳየኝ፣ እኔ እንደዛ አላረኳትኝ። 2 ሴት እህቶች አሉኝ። 2 ሴት እህቶቼን ሌላ ወንድ እንደዚህ ቢያደርግብኝ ምን እንደማደርግ አውቃለሁ። በእህቶቼን እንዲደርስ የማልፈልገውን በሌላ ሴት ላይ አላደርግም። አይደለም ሴት ወንድ አቁስዬ አላውቅም። ሜቢ ድሮ ተደባድቤ ሊሆን ይችላል እንጂ ካለ ወጥቶ ይክሰሰኝ። እንደዚህ ያደረኩት ሰው ካለ ወጥቶ ይክሰሰኝ። መረጃ ካለሽ ለምን አልከሰሽኝም? እንደዚህ አድርጌ ከሆነ ወይ ደግሞ አስፈራርቼ ይዤሽ ከሆነ 1 ዓመት ከ4 ወር በህግ ጥላ ስር ነበርኩኝ አይደለ? በህግ ጥላ ስር እያለሁ ማድረግ ትቺ ነበር፣ ምንም ነገር አይደለ? አልነበረም። ግን እስር ቤት ሆኜ በጣም ትመላለሽ ነበረ። በጣም አመሰግናለሁ። በጣም ከናዮ ስትፈታ ብዙ ነገር ተፈጥሯል። ታውቂያለሽ፣ ብዙ ነገር ሀፕን አድርጓል። በቃ እኔ እዚህ ጋር ልጅ ስላለኝ መቀጠል ስለማንችል ሪሌሽንሺፓችን ቆመ። ስለዚህ ሪሌሽንሺፓችን ስለቆመ እኔ ወይ ወድቄ ማየት የለብሽም ወይ ደግሞ አሁን አዲስ ህይወት ጀምሬያለሁ። በቃ አዲስ መንገድ ላይ ነኝ፣ አዲስ ሰው ሆኛለሁ። ተይኝ፣ በእግዚአብሔር ስለ እግዚአብሔር ተይኝ ጃኒ። በቃ አዲስ ህይወት አለኝ፣ የራሴን ህይወት ልኑርበት። በቤተሰቦቹና በእናቱ በልጁ እየማለ ነው በእንደዚህ አይነት መንገድ እውነታዬን ተረዱኝ አይነት ሀሳቡን ለማቅረብ የሞከረው ጆን ዳንኤል ይህንን ቪዲዮ ከሰራ በኋላም በቀጥታ የቲክቶክ ስርጭት ላይ ተገኝቶ ወደ 100,000 የሚጠጉ ሰዎች በቀጥታ እየተከታተሉት ሀሳቡንም ለማጋራት ሞክሮ ነበረ። በዚህም ጃኒ በቀጥታ ስርጭቱ ላይ ተሳታፊ እንድትሆንና በጉዳዩ ላይ ሁለቱ እንዲወያዩ ጥሪ ቀርቦ ነበር። እሷ ግን ልትገኝ አልቻለችም። ቀደም ብላ ላይቭ ላይ መግባት እንደማትችልና ሲነጋ ግን ማብራሪያ በራሷ የቲክቶክ አካውንት ላይ
እንደምትሰጥ ተናግራለች። ጆን ዳንኤል በቀጥታ ስርጭት ላይ ከተናገረው ነጥብ አንጻር ደግሞ ሌላ ውዝግብም ተነስቷል። ምን አለመሰላችሁ? በፌክ አካውንት እኔና እሷ ብቻ እንገናኝ እናወራ ነበር የሚል ሀሳብን አስቀምጦ ነበር። እናም ይህ ደግሞ እሱም ልጅና ፍቅረኛ አለችው፣ እሷ ደግሞ ከአዶናይ ጋር የፍቅር ግንኙነት አላት። ስለዚህ ሁለቱ እንዴት ነው በፌክ አካውንት እያወሩ ያሉት? ስለዚህ እሱ እንዳቀረበው ጃኒ ብቻ ሳትሆን ጥፋተኛ እሱም ጥፋት አለበት የሚሉ ጥያቄዎች ተነስተዋል። በዚህ ጉዳይ ላይ ጆን ዳንኤል ምላሽ ሳይሰጥበት ከቀጥታ ስርጭቱ እንደወጣ ነው በዛ ጊዜ የተመለከትነው። በዚህ ጉዳይ ላይ አንተ ምን አይነት ሀሳብና አስተያየት አለ ብላችሁ ብትጠይቁኝ እንግዲህ ሁሉም ወጣት ናቸው። ሁሉም የየራሳቸው ህይወት አላቸው። ምናልባት ከዚህ ቀደም ሁሉም የየራሳቸው ጥፋት ይኖርባቸው ይሆናል። ነገር ግን ያለፈው ጥፋት ደግሞ የዛሬውን ህይወታቸውን ሊያመሰቃቅልባቸው ስለማይገባ ጆን ዳንኤልም በሰላም ከራሱ ህይወት ጋር መኖር ይጠበቅበታል። እሷም ደግሞ ከአዶናይ ጋር የጀመረችውን መልካም የፍቅር ግንኙነት ማስቀጠል ይጠበቅባቸዋል። የኛ አስተያየት ይሄ ነው። ሁሉም በየራሳቸው መንገድ መልካም ነገር እንዲቀናቸው ወደ ጥሩ ነገር እንዲመለሱና አሁን በመካከላቸው የተፈጠረው ችግር ተፈቶ ሌላ የባሰ ነገር ሳይፈጠር በመልካም እንዲያበቃ ነው ጉዳዩ የምመኘው። ሌላው የብዙ ሰዎች ጥያቄ የሆነው በዚህ መሃል ያለው አዶናይ ከጃኒ ጋር የፍቅር ግንኙነት እንዳለው ይታወቃል። በተለይ ደግሞ ለጃኒ ያለው እንክብካቤ በጣም የሚገርም እንደሆነ ነው የሚነገረው፣ ያው የምንመለከተውም እና እነዚህ በጆን ዳንኤል እና በጃኒ መካከል የተፈጠሩትን ውዝግቦች ሰምቶ አይቶ እንዴት ሊሆን ነው? እንዴት ሆኖ ይሆን? ምን አይነት ስሜት ተሰምቶት ይሆን የሚሉ የብዙ ሰዎች ጥያቄ ሆኗል። እንደውም ብዙ ሰዎች እያወሩ ያሉት አዶናይ በጣም አሳዘነኝ የሚል አስተያየት ያላቸውን ሰዎች ነው እየተመለከትኩ የምገኘው። በዚህ ጉዳይ ላይ አንተ ምን ትላለህ ብላችሁ ከጠየቃችሁኝ እንግዲህ አዶናይ ማድረግ ያለበት በዚህ ሰዓት ብለን የምናስበው አሁን 5 ሚሊዮን ተከታዮች ማግኘት ችሏል። በዚህ አጋጣሚ ኮንግራ ማለት ፈልጋለሁ። በዚህ ሰዓት ከዚህ ባለፈ የልደት ቀኑም ሰሞኑን የሚከበርበት ዕለት ደርሷል። ከዚያ ውጭ በጣም በርካታ ኃላፊነቶች አሉበት። ሰዎችን ለማገዝ ለመርዳት ቃል የገባበት ጊዜ ነው። በተጨማሪም ከ5 በላይ ህፃናትን በቤቱ አስቀምጦ እያሳደገ ያለበት ሁኔታ ነው ያለው። ይህ ሁሉ ኃላፊነት ያለበት ሰው በመሆኑ ነገሮችን ዋጥ አድርጎ ቻል አድርጎ ህይወቱን መምራትና መቀጠል ይጠበቅበታል ብዬ አስባለሁ። እንግዲህ ከዚህም አንጻር ፈጣሪ ያግዘው ይርዳው ለማለት ፈልጋለሁ። ለማንኛውም አሁን በማህበራዊ ሚዲያዎች ላይ በጣም አወዛጋቢ እንዲሁም አነጋጋሪ ሆነው የቀጠሉ የቲክቶከሮችን ጉዳይ በጥቂቱ ሲቃኝ ታሪኩ መለስ ብሎ ሲታይ ይህንን ነው የሚመስለው። እናንተም ትንሽ መረጃውን እንደተረዳችሁት እናስባለን። እንደምታውቁት ወቅታዊና ማህበራዊ እንዲሁም አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰስኩ ወደ እናንተ እያደረስኩ እገኛለሁ። በዛሬው ዝግጅቴ በቲክቶከሮቹ በጆን ዳንኤል እና በጃኒ መካከል የተፈጠረውን አወዛጋቢ ክስተት አንስቼ አቅርቤላችኋለሁ። በመጨረሻም ይህን ቻናል ሰብስክራይብ ሳታደርጉ የምትከታተሉ ካላችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ተጨማሪ መረጃዎችን በዚህ ጉዳይ ላይ ከወጡ መልሼ የምመለስ ይሆናል ወደ እናንተ። ለዛሬው ቻው።